ፓስተር ይቺ ሴት ባለፈው አመት በዚህ ፕሮግራም ላይ ነው ኢየሱስ ክርስቶስን እንደ ግል አዳኛው አድርጋ የተቀበለችው እና ይሄን አገልግሎት እንግዲህ ተመልከቱ እዚህም ይያለ የሚመሰከረው እዚህ ጌታን የሚቀበሉ ሰዎች እንዳሉና ጸንተውም ከአመት በኋላ እንደመጡ ይሄ ሶስተኛ አመታችን ነው እግዚአብሔር ቢፈቅድ ይሄንን በየአመቱ እናደርጋለን ጌታ እስኪመጣ ድረስ ማለት ነው እሺ ፊቴ ወደዚህ ዞሯል ፊትሽ ወደዚህ ዞሯል ውሃ መጠጣት አልችልም ስበላም በችግር ነው ባለፈው ከዛ የመጀመሪያው ቀን አርብ ቀን መጣውና ጌታን ተቀበልኩና ሄድኩ ባለቤቴ ነው አድርሶኝ በር ላይ አንቺ ዳኝ እንጂ ሂጂ እግዚአብሔር አይደለም የሚመለከው ይጃለኝና አመጣኝ በጣም ደስ አለኝና ስለምን አልመጣም እሱ መጥቶ ነበር ግን ስራ ነበርና ተመልሶ ሄደ ከዛን የመጽሐፍ ቅዱስ አላነብም ደህንነት መማር ጀመርኩኝ አትላስ ጋር ማለት ነው እርሶት የከፈቱት ከዛ ማንበብ ስለማልችል እሱ ሲያነብልኝ በቃ የጌታ ደግሞ ክብር ውስጡን ነካው መሰለኝ ጌታን ተቀበለ እሱ እሺ ክብር ለኢየሱስ ይሁን ሃሌሉያ እና ዶክተሮቹ አፍሽ የመመለሱ ነገር በቃ እንትን ነው እንዲያውም ለህይወት በቃ የዛሬ አመት በቃ ለሞት ነበር የምጠበቀው ግን ይሄው ሁሉም አለፈና እግዚአብሔር ለሰላም ይባረክ አሁን ታያለሽ ይዛለሽ ያለ ሰው አርብ ዕለት ከክፍለ ሀገር መጥቼ ፕሮግራም ተካፈልኩና ሄድኩኝ ከአርብ ዕለት ደግሞ ዛሬ ያለኝን እኔ እንጃ እኔ ነኝ የማውቀው እና ጌታ ያውቃል ክብሩ ለዘላለም ብዙ ለርሱ ይሁን ክብሩ ለርሱ ይሁን እግዚአብሔር ሆይ ሳት ተስፋዬላትን ብለው የውጭ ፕሮሰስ ጀምሬ ነበር ላይ ነው እንቶሳል ወራታ እየጠበቀች ነበር እሺ አሁን ማይታል አሁን ታሉ ሃሌሉያ እስቲ ወለገ ታድሩት ተባለ ማለት ይህ ህፃን ለ9 ወራት ያህል በግራ በኩል ያለው አይኑ አያይም ነበር አሁን ጌታ ከፍቶለታል ሃሌሉያ እስቲ ክብር ለጌታ ቆመን እስቲ ክብር ለጌታ ሃሌሉያ አይዞ ምንም አልሆነችም እሺ የትኛው አይነ ነበር ማያየው አሁን ያህል እስቲ ይሄኛውን ያዘውና ንገረኝ እስቲ ይሄ ስንት ነው ይሄ ስንት ነው ይሄ ስንት ነው ሃሌሉያ ጌታ ይባረክ ክብር ለስሙ ይሁን ምንም ነገር የለም ኢየሱስ ጌታ ነው አይንቀሳቀሰኝም እናቴ ያለች አባቴ ያለ ወገቤን ይሄ ሙሉን የዲስክ መንሸራተት ነው ብሎኝ ነበር እንደገና ደግሞ ኩላሊት ኢንፌክሽን ተብዬ ነበር ኢየሱስ ፈውሶኛል
ሃሌሉያ ከእናቷ ጋር ነው የመጣችው አባቷ አንድ ጆሮ አይሰማምና እዚህ በእምነት እየጸለየች ደውላ አረጋገጠች አሁን አባቷ መስማት ይችላል በቤቱ ሆኖ አይገርምም ምን አይነት እምነት ነው እስቲ ክብር እንስጠው ለጌታ ባካችሁ ኢየሱስ ጌታ ነው እንደነዚህ አይነት ልጆች ናቸው እቺ በጣም ብዙ ስራ የምትሰራ የእግዚአብሔር ስራ የምትሰራ ደፋር የምትሆን ልጆቿን እንደዚህ ቀስራ የጌታን ነገር የምታደርግናል እግዚአብሔር ሆይ ስምህ ይባረክ ስለባረካት በእምነት ስለሞላት አመሰግናለሁ በኢየሱስ ጆሮ አይሰማም ሁለቱም አይሰማም እቺ እጆቻችሁን ዘርጉ ወደዚህ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እነዚህ ሁለት ጆሮዎች ይከፈቱ በኢየሱስ ስም ይከፈቱ በኢየሱስ ስም ይከፈቱ ይሰማሃል ይሰማሃል ተናገር መናገራችንም አፉም መናገራችንም እሺ ይሰማሃል ይሰማዋል ክብር ለኢየሱስ ይሁን አፉ እንዲናገር ደግሞ እንጸልይ እግዚአብሔር ሆይ ይህን አፍ በኢየሱስ ክርስቶስ ስም ክፈተው ዲዳና ደንቆሮ መንፈስ በኢየሱስ ክርስቶስ ስም ተቃጥለ ወደ ጥልቁ ወረድ በጌታ በኢየሱስ ክርስቶስ ስም ልቀቀው አንደበቱ ልቀቅ በኢየሱስ ስም ልቀቅ ማን ነው ስም ዳላችሁ ተናገረ ሃሌሉያ እግዚአብሔር ሆይ ስም ይባረክ በናዝሬቱ በኢየሱስ ክርስቶስ ለስንት ጊዜ ተቀመጥኩ ይችላል ሰባት ምንድን ነበር ፕሮግራም ያዛ አቸው ወለቀባልኩኝ ምን ወጥቶ ያለው ምን ተሰማው ሲዘለይ ልብህተዋ ይመታ የነበረ ልብህና እሺ አሁን ምንም አይሰማም አሁን ተፈውሰሃል ደግሞ እግዚአብሔር ያስኬድሃል ሃሌሉያ ክብር ለኢየሱስ ይሁን እግዚአብሔር ሆይ ስም ይባረክ አሁንም ጨርሰህ ፈውሰው ሙሉ ለሙሉ በኢየሱስ ክርስቶስ ስም ከራስ ፀጉር እስከ እግር ጥፍሩ ድረስ መንፈስህ በሙላት በኃይል ይረፍ እግዚአብሔር ስም ይባረክ እግዚአብሔር ሆይ ሰው አጽናው ጌታ ሆይ አጽናው በጌታ በኢየሱስ ክርስቶስ ስም እጆቹ ሲግር እንደዚህ አድርገው ያቤት ወደያቸው ሲል እግዚአብሔር ይባረክ ምንሽ ነው እንደዚህ ማድረጋችንም ነበረ እንደዚህ አሁን ባለበት ሁኔታ መሆን
አትችልም እጆችን እንደዚህ ያርጋቸው እጆችን እንደዚህ ያርጋቸው ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ክብር ለእግዚአብሔር ይሁን እግዚአብሔር ስም ይባረክ ወጥቶ ነበረ ወለጋ የተወለድኩት ወለጋ ነው አሁን እስቲ አሁን ተፈውሷል እጆቹ እግሮቹ ተፈውሷል እግዚአብሔር ይባረክ ቀስ ብለህ ደግሞ መሄድ ትጀምራለህ እግዚአብሔር ይባረክ ክብር ለኢየሱስ ይሁን አሁን ተደግፈህ ትሄዳለህ በኋላ ደግሞ ብቻህን እንደዚሁ ትሄዳለህ እግዚአብሔር የተመሰገነ ክብር ለጊዜው አንጀታቸው በጣም ያማቸው ነበር አሁን ግን ቶታሊ ተፈውሻለሁ አሉ አንጀቶ ምንም ነገር የለም አሁን አንዛይ ብለኝ 4 ዓመት የተሰቀ እጅግና አምላክ መስገን በሙሉ ህማም ከባይተ 4 ዓመት ነው የተሰቃየሁት አው አንገቴን ማንቀሳቀስ አልችልም ነበር ምግብም ስበላ ያስመልሳቸው ነበር ቀደም ብለው ተናገሩ እንደ ቁስል ይሰማዎት ነበር ብላቸው ስማክኔ በልብስ እንኳን ይጎዳኝ ነበር በልብስ ላይ እንኳን ይሰማኝ ነበር እስቲ አሁን እንደዚህ ጫና አድርገው ይንኩት ምንም የለም ተመስገን 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 ክብር ለኢየሱስ ክብር ለኢየሱስ ክብር ለኢየሱስ ክብር ለኢየሱስ እሺ ይሄ ልጅ የሚሉት እንደዚህ መሄድ አይችልም ነበር አሁን መሄድ ጀምሯል ነው የሚሉት በተቀምጠው ነበር በፊት ማለት ነው ማን በቅፍ ነበር የሚሄደው አሁን ግን ለውጥ አግኝቻለሁ በምንድን ነበር የምትሄደው በቅፍ ነበር የምሄደው አሁን በእግሬ ሄዳለሁ አምና የሱ የእህቱ ልጅ ነው እና ስለሆነው ነገር በደንብ እኔ መናገር ፈልጋለሁ ይናገር እሺ እግዚአብሔር ክብር ይሄ ልጅ 4 ዓመቱ ነው እንደዚህ እጅግሩ ከታመመ ማለት ነው በቅፍ ብቻም ሳይሆን በጀርባውም ተኝቶ ፈጽሞ አይነሳም ነበር እና እነሱ ኦርቶዶክስ እምነት ተከታዮች ናቸው ትላንትና ስነግረው የእግዚአብሔር ኃይል በውስጤ ያልፍና እፈወሳለሁ ብስል ነበር ይሄ ልጅ ዛሬ ግን ያስደናቂ ነገር አይገርምም ክብር ለኢየሱስ ይሁን ክብር ለጌታ ይሁን እግዚአብሔር ሆይ ስምህ ይባረክ እስቲ ተንቀሳቀስ ሂድ በል እስቲ እግዚአብሔር ይሄን እምነትን አጠንክር እሺ አሁን ደግሞ ይሄ እጅ ሁሉ ነፃ ይሆናል እስቲ ወደ ላይ አንሳው እጅህን እስቲ አንሳው ወደ ላይ እንደዚህ ማንሳት ትችል ነበር አትችልም ነበር አልችልም ነበር እስቲ አሁን አንሳው ወደ ላይ አሁን ችለሃል አዎ አይዞ ጌታ ደግሞ ሙሉ ለሙሉ ነፃ ያረጋሃል እሺ ትሮጣለህ የዛሬ አመትኝ እንግዲህ እንደናንተ እግዚአብሔር ጸጋውን ሰጥቶኝ ለእግዚአብሔር ማገልገል ነው አሜን ሃሌሉያ ሃሌሉያ ጆሮ አይሰማም ሁለቱም ጆሮ እጃችሁን ወደ ዘርጉ አፉም ማይናገር ጆሮም ማይሰማ ጌታ ሆይ በናዝሬት እጆቻችሁ ይዘርጉ ወደዚህ በኢየሱስ ስም በጌታ በኢየሱስ ስም ይፈወስ ሰማህ ተሰምቶታል እሺ እግዚአብሔር ይህን አንደበት ደግሞ ክፈተው ዲዳ ደንቆሮ መንፈስ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም ይብላቴና በኢየሱስ ስም ይፈወስ በኢየሱስ ስም ይፈወስ ተፈወስ በኢየሱስ ስም ይፈወስ ማን ነው ስምህ ያውና ሃሌሉያ አረ ክብር ለኢየሱስ ክብር ለኢየሱስ ክብር ለኢየሱስ አያደ ወተበለው ሰስ ሙዚቃውን ሰምቶ
ሙዚቃውን አብሮ ያጨበጨበ ደሞ ወዴት እንደሚመታ ማውቆ ዞር ብሎ እነሱን ያየ በቃ እግዚአብሔር የተመሰገነ ይሁን በልጅን ይዘህ እግዚአብሔር ይባርክህ ለስንት ሲወለድ ነው እንደዚህ ሆነው ተወልዶ መስከረም 28 ቀን 1999 ተወለደ እስካሁን አልተናገረም ስምንት ዓመቱ ነው መስከረም 28 ቀን 8 ዓመት ክብር ለኢየሱስ ይሁን ማነው ስሙ ማን እንደሆነ ምን ያውቃል ልክ ነው አያውቅም ስሙን አባባ ኢየሱስ ጌታ ነው በሰማይ ጌታ ነው በምድር ጌታ ነው በድነት ላይ ጌታ ነው በበሽታ ላይ ጌታ ነው ኢየሱስ ክርስቶስ የጌቶች ጌታ የነገሥታት ሁሉ ንጉሥ ነው በጭብጨባ በልልታ ክብር ይሁን እግዚአብሔር ይባረክ ጌታ ይባረክ በልሂድሽ ይዘህ ሂድ We have